ድርጅታችን ሞን ሪል ስቴት አየር ጤና አደባባይ 8000 ካሬ ላይ ያረፈ ሰፊ ኮምፓውንድ ግቢ እየገነባ ይገኛል። እንግዲህ እዚህ ላይ እንደምታዩት ሁለት ቤዝመንት ፕላስ ግራውንድ ፕላስ 19 ፍሎር ያለው ፕሮጀክት ነው እየተገነባ ያለ። አሁን እኔ የምገኘው ሰከንድ ፍሎር ላይ ኦልሬዲ እየተገነባ ህንፃ ላይ ነው ማለት ነው። እዚህ እንደምታዩት ሁለት ቤዝመንት ፕላስ 19 ነው። ከግራውንድ ጀምሮ እስከ አራተኛ ፎቅ ሱቆች፣ ከአራተኛ ፎቅ እስከ 15ኛ ደግሞ ባለ ሁለትና ባለ ሶስት መኝታ አፓርትመንት ቤቶች ናቸው ማለት ነው። እዚህ ላይ በደንብ ማየት ትችላላችሁ። ሳይቱ የሚገኘው አየር ጤና አደባባይ ከአየር ጤና ወደ ለማጊና ወደ ቤተል በሚወስድ ዋና መንገድ ላይ ይገኛል ሳይቱ። እንግዲህ ከሳይቱ ተነሳችሁ ወደ የትኛው ሰፈር ለመሄድ በጣም ምቹ ሎኬሽን ነው። እንዲሁም ሳይቱ አካባቢ የሃይማኖት ተቋማት፣ ትምህርት ቤቶች፣ የንግድ ማዕከላት ይገኛሉ። በጣም ሞቅ ያለ ሰፈር ነው ማለት ነው። ባለ ሁለትና ባለ ሶስት መኝታ ቤት ከ97 ካሬ ጀምሮ እንዲሁም ሱቅ ደግሞ ከ25 ካሬ ጀምሮ አለን። የቤት ዋጋ በካሬ 69500 ብር ብቻ ነው። ከ8% ቅድመ ክፍያ ጀምሮ መክፈል ትችላላችሁ። ቀሪ 50%ን ደግሞ ከወለድ ነፃ በሆነ ያከፋፈል በረጅም ጊዜ እስከ 10 ዓመት መክፈል ትችላላችሁ ማለት ነው። የሱቅ ዋጋ ደግሞ በካሬ ከ140 ሺህ ብር ጀምሮ እየሸጥን እንገኛለን። ቅድመ ክፍያ ወይ ደግሞ ዳውን ፔመንቱ 30% ይሆናል። አንዳንድ ነገር ከዚህ ሊያሳያችሁ እንግዲህ ቅድም እንዳልኳችሁ ፕሮጀክቱ ሁለት ቤዝሜንት ፕላስ ግራውንድ ፕላስ 19 ነው። ግቢው እንዳለ 8000 ካሬ ላይ ያረፈ ኮምፓውንድ ግቢ ነው። ለጊዜው ግን ለሽያጭ ያወጣን እነዚህ ሁለት ብሎኮች ናቸው። ይሄኛ ብሎክ ሲ ይባላል። ቀጣይ ላይ ያለ ደግሞ ብሎክ ኤ3 ይባላል ማለት ነው። ከግራውንድ ጀምሮ እስከ አራተኛ እዚህ ላይ እንደምታዩት ሱቆች ናቸው። ከአምስተኛ ጀምሮ እስከ 19 ደግሞ ባለ ሁለትና ባለ ሶስት መኝታ አፓርትመንት ቤቶች ይሆናሉ። 20ኛ ፍሎር ደግሞ ቴራስ ወይ ደግሞ የጋራ መገልገያ ይሆናል ማለት ነው። ግቢ ውስጥ ወደ 4000 ካሬ የሚሆን ግሪን ኤሪያ፣ መዋኛ ገንዳ፣ ባስኬትቦል መጫወቻ እና የልጆች መጫወቻ ይገኛሉ። ከመጀመሪያው ብንጀምር ፕሮጀክቱ እንደዚህ ይመስላል። ይሄኛው ሜን ሮዱ ነው። ከሜን ሮዱ ጀምሮ 104 ካሬ፣ 204 ካሬ፣ 104 ካሬዎች ጎን ለጎን ይገኛሉ። ባለ ሁለት መኝታ ናቸው ማለት ነው እነዚህ። ቀጣይ ደግሞ እዚህ የምታዩት ይሄ 129 ካሬ ባለ ሁለት መኝታ ነው። እዚህ የምታዩት እንደዚህ ይሄኛው ደግሞ 194.4 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍልና ላውንደሪ አለው። ቀጣይ እዚህ የምታዩት ደግሞ 143 ካሬ ይሆናል ማለት ነው። በፍሎር 6 ቤቶች ብቻ ይኖራሉ ማለት ነው እዚህ ላይ። በእያንዳንዱ ብናይ ደግሞ ይሄ ብሎክ ሲ ኦልሬዲ ይሄኛው ግንባታ አሁን 8ኛ ፎቅ ደርሷል። አሁንም እኛ ያለንበት 2ኛ ፎቅ ላይ ነው ማለት ነው። ኦልሬዲ 8ኛ ፎቅ ደርሷል። ኦልሞስት 50% ደርሷል ማለት ይቻላል። በጣም ፕሮግሬስ ያደረገ ሰዓት ነው። ለመናገር ሽያጩም አብዛኛው ተሽጧል። ቀጣይ አሁን እዚህ ላይ 104 ካሬ ባለ ሁለት መኝታው እንደዚህ ይመስላል። እዚህ ላይ ማየት ትችላላችሁ በእያንዳንዱ ፍሎር ፕላኑ። ሲያልቅ ደግሞ ቤቱ እንደዚህ ይመስላል ማለት ነው። የሚገኘው ወደ መንገድ ነው። ይሄ ባልከኑ ሁለቱም 104 ካሬ ጎን ለጎን ይገኛል። እዚህ ጫፍ ላይ ባልከኒ ያለው ባልከኒ ወደ መንገድ ወይ ደግሞ ወደ አስፋልት ወደ የርጤና ስኩል ወደ የርጤና ትምህርት ቤት የሚያይ ባልከኒ ያለው ማለት ነው። ዲቴሉ እዚህ ላይ ቪዲዮን ፓውዝ አድርጋችሁ ሊቪንግ ሩሙ ማስተር ቤድሩሙ ምን ያህል ሲፋቱ ምን ያህል እንደሆነ ቪዲዮን ፓውዝ አድርጋችሁ ዲቴሉን ከዚህ ማየት ትችላላችሁ። በጣም የሚያምር ነው። ሲያልቅ እንደዚህ ይመስላል ማለት ነው። 104 ካሬ ባለ ሁለት መኝታ ነው። ቀጣይ ደግሞ ያለ እዚሁ ብሎክ ሲ ላይ 130.4 ካሬ ባለ ሁለት መኝታ ይሆናል ማለት ነው። ፍሎር ፕላኑ እንግዲህ በእያንዳንዱ እኔ አልገልጽም። እዚህ ላይ በጣም አሪፍ ፍሎር ፕላን ነው ያለው። ፕላኑ በጣም አሪፍ ነው። ሲያልቅ ደግሞ እንደዚህ ነው የሚመስለው። ቀጥሎ ያለ ደግሞ 129 ካሬ ነው። ይሄኛው ደግሞ 129.4 ካሬ ይሄኛው ባለ ሁለት መኝታ ነው። ተጨማሪ የሰራተኛ ክፍል አለው። ውስጥ ለውስጥ እንግዲህ ሊቪንግ ሩም አለ፣ ኪችን፣ ይሄ ማስተር ባዝሩም አለ። ይሄ ኮሪደሩ ነው። ይሄ ማስተር ቤድሩሙ ነው። ይሄኛው ደግሞ ሁለተኛ ቤድሩሙ ነው ማለት ነው። በእያንዳንዱ ሲፋቱ እዚህ ላይ ተገልጸዋል። በእያንዳንዱ ማየት ትችላላችሁ። ሲያልቅ ደግሞ ይሄንን ይመስላል ማለት ነው። በጣም አሪፍ የሚገርም ዲዛይን ነው። ይሄንን ቤት በካሬ ከ69500 ብር ጀምሮ እየሸጥን እንገኛለን። 8% ቅድመ ክፍያ ከ540 ሺህ ብር ጀምራችሁ መክፈል ትችላላችሁ። ቀጣይ ደግሞ ይሄ የቤቱ ስፔሻል ነው ማለት ነው። ባለ 3 መኝታ 194.4 ፔንታውዝ ነው ማለት ትችላላችሁ። በጣም ሰፊ ነው። እዚህ ላይ እንደምታዩት ይሄ ሊቪንግ ሩሙ፣ ከዛ ኪችን አለ፣ ላውንደሪ ሩም አለው፣ ቤድሩሙ አለ፣ ኮመን ባዝ አለ እዚህ። ከዛ ማስተር ቤድሩሙ አለ፣ ማስተር ባዝ ይኖራል። ውጪ ላይ እንደዚህ ባልከኒ ያለው ሁለት ባልከኒ ነው በዚህም በኩል ያለው።
ስለዚህ ይሄ ደግሞ ባለ 3 መኝታ ተጨማሪ ሜድስ ሩም አለው። ተጨማሪ የሰራተኛ ክፍል አለው። በጣም ሰፊ 194 ካሬ ነው። ይሄ ባለ 3 መኝታ የሙሉ ክፍያው 13 ሚሊዮን ነው። ቅድመ ክፍያው 10% 1.3 ሚሊዮን ይሆናል ማለት ነው። ቀጣይ ላይ ይሄኛው ደግሞ ባለ 2 መኝታ 143 ካሬው ነው። ባለ 2 መኝታ ትልቁ ይሄ ነው ማለት ነው። 143 ካሬ ተጨማሪ የሰራተኛ ክፍል ያለው ፕላኑ ይሄ ምን ይመስላል? እዚህ ሰፊ የሆነ ሊቪንግ ሩም አለው። በሊቪንግ ሩም በኩል ባልኮኒ ይኖረዋል። ኪችን አለ። እስቲ ማስተር ባዝ፣ ማስተር ቤድሩም፣ ውማን ባዝ፣ ኮሪደር፣ እዚህ ቤድሩም እና ሜድስ ሩም ተጨማሪ የሰራተኛ ክፍል አለው። የሰራተኛ ክፍሉ ራሱ ኦልሞስት 8.9 ካሬ ነው። ይሄ ማለት ኦልሞስት 9 ካሬ ማለት ነው። ስለዚህ ባለ 3 ነው ማለት ይቻላል። 143 ራሱ ያው ለስን ነው እንጂ ባለ 2 የተባለ የሰራተኛ ክፍሉ ራሱ አንድ ቤድሩም ሊሆን የሚችልበት ሁኔታ ነው ማለት ነው። ሲያልቅ ደግሞ እንደዚህ ይመስላል። ይሄ ብሎክ ሲ ነው ግንባታው እንዳልኳችሁ 8ኛ ፎቅ ደርሷል። በጣም ፕሮግሬስ ያደረገ ሳይት ነው። ቀጣይ ደግሞ የምናየው ብሎክ ኤ ስሪ የሚባል ነው። ይሄኛው ብሎክ ኤ ስሪ ደግሞ አሁን ኤክስካቬሽን እየተሰራ ነው ማለት ፋውንዴሽን ስቴጅ ላይ ነው የሚገኘው። ይሄኛው ሁለት ቤዝሜንት ፕላስ ግራውንድ ፕላስ 19 ፕላስ ቴራዝ ነው ፕሮጀክቱ። እዚህ ላይ ደግሞ በፍሎር 10 ቤቶች ይኖራሉ። ባለ 2 መኝታ ትንሹ 97 ካሬ ነው። ትልቁ ደግሞ ባለ 2 መኝታ 123 ካሬ ነው። ባለ 3 መኝታ ደግሞ 140 ካሬ እዚህ ላይ አለን ማለት ነው። እዚህ ላይ ይሄ ሜን ሮዱ ወደ አየር ጤና ትምህርት ቤት ያለ ነው። ከዛ ቀጥሎ ባለ 2 መኝታ 117 ካሬ እዚህ ይገኛል። 140 ካሬ ባለ 3 መኝታው ደግሞ እዚህ አካባቢ ነው የሚገኘው። 97 ካሬ ባለ 2 መኝታ አለ። 110 ካሬ ባለ 2 መኝታ ነው። 117 ካሬ ባለ 2 መኝታ፣ 97 ካሬ ባለ 2 መኝታ፣ 110 ካሬ ባለ 2 መኝታ ነው። ይሄ ባለ 3 መኝታ ይሄ 140 ነው ማለት ነው። እንግዲህ ከ540 ሺህ ብር ማለትም ከ8% ቅድመ ክፍያ ጀምሮ እነዚህን ቤቶች የራሳችሁ ማድረግ ትችላላችሁ። ከእናንተ የምጠበቀው 540 ሺህ ወይ ደግሞ 8%ን ብቻ መክፈል ነው። እዚህ ላይ ቤት መግዛት ለምትፈልጉ ሰዎች ደግሞ ስልካችን ታች እናስቀምጣለን። ውጭ ሀገር ያላችሁ ደግሞ በዋትስአፕ እና በቴሌግራም እኛን ኮንታክት ማድረግ ትችላላችሁ። ቅድም እንዳልኳችሁ ሳይቱ በጣም አሪፍ ሎኬሽን ላይ ነው የሚገኘው። አየር ጤና አደባባይ ነው። አስፋልት ዳር ነው። ውስጥም ገበያ ላይ አይደለም። በዛ ላይ ፕራይሳችን በጣም አፎርደብል የሚባል ፕራይስ ነው። በካሬ 69500 ብር ነው። በዚህ ፕራይስ እዚህ ቦታ ላይ ማግኘት ማለት በጣም አሪፍ እድል ነው ለመናገር። ኮንታክት አድርጉን። ሰላም ሁኑ ጋይስ።